hit by Hammers! Oh, what a goal! Aguero! And then Ronaldo! What a goal by Crispin! ሰላም ውድ ኢትዮጵያ ሰዎች እንዴት ናችሁ? ኢብራሂም ተማምነኝ ከዩራ ስፖርት። ውድ ተመልካቾች አዳዲስ የሆናችሁ ቻናሌን ሰብስክራይብ አድርጋችሁ እንዲሁም የደወል ምልክቱን በመጫን በሳምንት 3 ቀን ስፖርታዊ ዜናዎችን፣ ስፖርታዊ ክስተቶችን እንዲሁም ስፖርታዊ ሁኔታዎችን ታገኛላችሁ። አብራችሁን ቆይ። Kevin is a modern playmaker. For me, perfect package. Just bow down at his feet. This boy is brilliant. He doesn't take himself too important, even though he is so important for us. And he's just a good guy to have as a teammate, you know. Masterclass player. He's one of the best players I ever trained in my life. I'm not sure if you can hear that, but the City fans out there are singing for this man. Right now he's the best. Right now in the midfield position is the best. እሱ ኳስ በነካ ቁጥር ጨዋታው በአንድ ደረጃ ያድግለታል። አብረውት የሚጫወቱ ይሩጡ ወይ ቦታ ያዙ እንጂ በእርግጠኝነት የሱ ኳሶች ይደርሷቸዋል ይባልለታል። ቴክኒክ፣ ክህሎት፣ አካል ብቃት፣ ታታሪነት፣ የንስር እይታ፣ የማይዛነፍ የማይዛባ የተስተካከለ ኳስ፣ ከረጅም ርቀት ግሩም ኳስ ማስቆጠር፣ በሁለቱም እግሩ መጫወት፣ እነዚህ ሁሉ የሱ ናቸው። ኳስ መግፋት እጅግ ያምርበታል። ኮስታራ ፊት፣ ግራጫ ጸጉር ይዞ ከፍጥነት ጋር ኳስን ያንከባለለ ሲገሰግስ የተለየ ውበት ለቡድኑ ይጨምራል። መሪነቱ፣ የታክቲክ ዕውቀቱ፣ የቀጥታ ጨዋታው፣ በድፍረቱ ወደ ተከላካዮች መሮጡ ሁሉ እሱን የዛሬውን የኮከቦች ገጽ ባለ ታሪካችንን ልዩ ያደርጉታል። Aguero, De Bruyne. That's what 55 million pounds buys it. Eriksen just let the ball roll across his body, and that could be the catalyst for a potent Manchester City counter-attack here. Toure. It's De Bruyne. Classic counter-attacking football gives Manchester City the lead. Now that's space here for De Bruyne. He's trying to finish. He's only been in Manchester a few weeks, but this place is fast becoming his kingdom. በአንዱ የጠረጴዛ ጫፍ ላይ ብቻውን ሊዮኔል ሜሲ ይቀመጣል። በተመሳሳይ ጠረጴዛ ላይ ወንበር መሳብ ከሚችሉ ቀዳሚ ኮከቦች አንዱ እሱ ነው። ፔፕ ጓርዲዮላ መሰከረለት። ቢፈልግ ጥልቅ ሚና ተሰጥቶት የቡድን እንቅስቃሴ ይጀምራል። አለዚያ ከሳጥን ሳጥን ያለ ድካም እየሰገረ የቡድኑ የጀርባ አጥንት ይሆናል። በሁለቱም መስመሮች ሚና ይሰጠዋል። እንደ አጥቂ ጎል የማስቆጠር ኃላፊነትን ይወጣል። የተሟላው ልበ ሙሉ ባለተሰጥኦ ታታሪው ዘመናዊ የጨዋታ አቀጣጣይ ኮከብ ኬቨን ደ ብሩይነ በትሪቡን የኮከቦች ገጽ። KDB, he's playing for Man City. He's better than Fellaini. KDB, probably gonna win the league. KDB, he's playing for Man City. Didn't make it at Chelsea. KDB, best player in the Premier League. Wait, how do you actually say his name? I think I've been getting it wrong all the time. De Bruyne. I think I'll just stick to KDB. 2008 የክረምት ወር ነው። አንድ እግር ኳስ የልምምድ ቀን። የጌንክ ክለብ ተጫዋቾች ለባለግራጫማው ጸጉር ባለቤት ታዳጊ ብዙም ትኩረት አልሰጡትም። ለመጀመሪያ ጊዜ አብሯቸው ልምምድ ሊሰራ ነው። ልምምዱ ከተጀመረ በኋላ ችላ ያሉትን ታዳጊ ፍጹም መነጋገር ያደረጉት የመጀመሪያ የልምምድ ቀን ነው። ግን እንደነባር ተጫዋች ትዕዛዝ ይሰጣል፣ ይተቻል፣ ይጮሃል። እባካችሁ ያለንን አውጥተን እንጫወት፣ እኔ ጥሩ ኳስ እንደሰጣችሁ እባካችሁ ገለል ያለ ቦታ ያዙ እያለ ይጮሃል። የጌንክ ተጫዋቾች ወሬ ድንገት በአንድ ቀን መሪ ሊሆን ስላለው ተጫዋች ሆነ።
የወቅቱ የጌንክ ክለብ አምበል ሁኔታውን እንደዚህ ያስታውሷል። በጣም ሁሉም ነገር ልክ እንዲሆን የሚመኝ ኮከብ ነበር። ማንንም ሳይፈራ በእያንዳንዱ ላይም ይናገር ነበር። ሁላችንም ደነገጥን። መጨረሻ ላይ ግን እሱ የሁላችንን አክብሮት አገኘ። እንደውም ለዚህ ብሩህ ደፋርና ጎበዝ ልጅ ስንል በደንብ ልምምዳችንን እንስራ እስከማለት ደረስን። ከሱ ጋር ብዙ ጊዜ ባጠፋን ቁጥር ምን ያህል ስራውን በከፍታ በተለየ ደረጃ መስራት የሚፈልግ ኮከብ መሆኑን አመንን። የሚያወራ ብቻ ሳይሆን የሚሰራ አእምሮ፣ ንግግሩና እግሩ አብረው የሚሄዱለት ታዳጊ ስለማግኘታችን አሰብን። በዚያ ክለብ ለነበርን የኬቨን ውለታ አለብን። De Bruyne. Narrow for Manchester City, but De Bruyne is in here for... Masterclass player. He's one of the best players I ever trained in my life. ፔፕ ጓርዲዮላ በህይወቴ ካዩዋቸው ድንቅ ኮከቦች አንዱ ነው። ምናልባትም ካሰለጠንኳቸው ከሊዮኔል ሜሲ ቀጥሎ ያለው ብሎ መስክሮለታል። በ6 ዓመቱ እግር ኳስን ጀመረ። በጌንት ትንሿ ከተማ ድሮንገን ሰሜን ቤልጂየም ላይ የሊቨርፑል ደጋፊ ነው። የማይክል ኦዌን ደግሞ አድናቂ። 8 ዓመት ሞላው። ከእድሜው በላይ በድፍረት ከኳስ ጋር የሚጓዝ በተናጠል ኃላፊነትን የሚሸከም እይታው ከኩዮቹ የተለየ ከድሮንገን የተሻለ ስልጠና ወደሚያገኝበት የጌንት ክለብ አመራ። አሰልጣኞቹ አዩት። መሸነፍ የማይወድ እልህኛ ባለተሰጥኦ ሁሉም ከሚመኘው በላይ የሚመኝ ሆኖ አገኙት። በ14 ዓመቱ ወደ ኬአርሲ ጌንክ ክለብ ተዛወረ። ኬአርሲ ጌንክ በቤልጂየም አንደኛ ዲቪዚዮን የሚገኝ እንደ ክሪስቲያን ቤንቴኬ፣ ስቴፈን ዳፉር፣ ቲቦ ኮርቷና ያኒክ ኮራስኮን የመሳሰሉ ተጫዋቾች ያፈራ ክለብ ነው። ከቤተሰብ ራቅ ብሎ ተጉዞ ለሚወደው እግር ኳስ ሲል ህልሙን ለመኖር ሲል በጌንክ መታገል ጀመረ። ያኔ 17 ዓመቱ ነው። አምበሉ ሁበርት እንዲህ ገልጿል። ሙሉ የሚባል ተጫዋች እንደሆነ የመጀመሪያው ቀን ላይ ያወቅን። ቴክኒኩ አስገራሚ ነው። ከሁሉ በላይ ኳስን በእርግጠኝነት እየገፋ የሚሄድበት ክሎቱና በጓደኞቹ ላይ የሚያጋባው ወኔ በዚያ እድሜ እንዴት እንደተዋደው ስናይ ተገረምን ይላል። የጌንክ ክለብ ቁልፍ ተጫዋች ሆነ። ለክለባችን አይን ሆነ። በጣም ልዩ ደረጃ ላይ ያለ ኮከብ እሱ ነው። የጨዋታ አቀጣጣይ አንዳንድ የሐሰተኛ 10 ቁጥር ወደ ግራ ወጥቶ የሚጫወት ታዳጊ ጎል አግቢ 5-6 ቦታ ላይ እንደ ልቡ የሚሆን ድንቅ ኮከብ ሆነ። አሰልጣኞች ብዙ መመሪያ ይሰጡትም፣ ምክንያቱም እሱ ከነሱ የተሻለ ያውቃልና። ሁበርት ለደብሬን ምስክርነቱን ይቀጥላል። He was obviously the best player. He was always watch out for the blonde kid. He has something unique. The vision that he has. What a ball! What a goal! That is just on a different level. በጌንክ እየተጫወተ የሱ ቦታ ከዚያም ከሚበልጡ ክለቦች ላይ እንደሚሆን ያውቅ ነበር። እሱ አእምሮ ላይ ያስቦት ያልተፈጠረ አንዳች ነገር የለም። በቤልጂየም እግር ኳስ ክስተት መምጣቱን እኛም እንመሰክር ነበር። እናም ጥር 2012 ላይ 6.7 ሚሊዮን ፓውንድ ወጥቶበት ለ5 ዓመት ተኩል ጊዜ ቼልሲን ተቀላቀለ። ሮማሪዮን፣ ሮናልዶ፣ ሉዊስ ናዛሪዮ ዴሊማን የመሳሰሉ ተጫዋቾችን ከላቲን አሜሪካ ወደ አውሮፓ ያመጡት አንጋፋው ሆላንዳዊ የተጫዋቾች መልማይ ፒት ደቪሰር ቼልሲ ተጫዋቹን እንዲያስፈርም እንዴት እንዳግባቡ እንደሚከተለው ይመሰክራሉ። was Kevin zijn eerste ervaringen. Hij was bij de selectie en dat had hij afgedwongen. ፒት ደቪሰር ማስተር ስካውት በሚለው መጽሐፋቸው እንዲህ ይላሉ። ኬቨን በህይወት የተከታተየ ካዩዋቸው ኮከቦች ከምርጦቹ አንዱ ነው። ችሎታ ብቻ ሳይሆን ድንቅ የህይወት መመሪያ ይዞ አገኘሁት። ኳስ በነካ ቁጥር ጨዋታው በአንድ ደረጃ ያድግለታል። የተዘጋውን ሁሉ በትንሿ ጭላንጭል ማሪ ከፍቷል። ክስተት ነበር ለኔ። እንዳየሁት ለሮማን አብራሞቪች ጊዜ ሳላጠፋ ደወልኩ። አብራሞቪች ኳስ የሚወድ ብቻ ሳይሆን ጥሩ ጨዋታ ማየት የሚፈልግም ሰው ነው። የተቀረሰውን የኬቨን ደብሬንን አጨዋወት ተመለከተ። በቃ ዝውውሩ ተፈጸመ። እኔም እጅግ ደስ አለኝ ይላሉ። It's Aguero and now it's Silva and De Bruyne. It's 2-0. It was wonderfully worked. Kevin De Bruyne is back in the team and back with a goal. በከፍተኛ ደስታ የተጀመረው ግን ኬቨን ደብሬን
በህይወቴ አንድ ውሳኔን ወደ ኋላ ተመልሼ ማስተካከል እድል ባገኝ የምሰርዘው የቼልሲን ዝውውሬን ነበር ብሎ በምሬት የገለጸው ቼልሲ ቆይታው ደግሞ የሚከተለውን ይመስላል። ቼልሲ ወዲያው ለቨርደር ብሬመ በውሰት ውል ሰጠው። ብዙ ደስተኛ ባይሆንም ራሱን በቡንደስሊጋው ለማሳየት ሄደ። ችግር ውስጥ ወድቆ ለመውረድ እየተንደፋደፈ የነበረውን ብሬመንን ኬቨን ደብሬኔ ነፍስ ዘራበት። 33 ጊዜ ተጫውቶ 10 ጎል አግብቶ የቡንደስሊጋው የዓመቱ ወጣት ኮከብ ተጫዋች ተብሎ ቨርደር ብሬመንን ከወራጅነት አትርፎ ዓመቱን ጨረሰ። የወቅቱ የብሬማ አምበል ዝላትኮ ጂኒዞቪች ዝምተኛ ኮስታራ ልጅ ነው፣ ግን ሜዳ ላይ ሁሉ ነገሩ የሚሰምርለት ታዳጊ። ከቡንደስሊጋው ያልወረድነው በኬቨን ምክንያት ነው። ቼልሲ ለምን አሳልፎ እንደሰጠና አይገባኝም አለ። በወቅቱ የልጁን ክሎት ያዩት የርገን ክሎፕ በቋሚነት ሊያስፈርሙት ፈለጉ። ግን ቼልሲ መልሶ ወሰደውና ከአዲሱ አሰልጣኝ ጆዜ ሞሪኖ ጋር ለመስራት በስታንፎርድ ብሪጅ ተዘጋጀ። ፈልግም ጆዜ እንድቆይ አሳመነኝ፣ እድል እንደሚሰጠኝ ቃል ገባልኝ፣ በፕሪሚየር ሊጉ ተስፋ እንዳለኝ ነገረኝ፣ አመንኩት ይላል ኬቨን ደብሬን። ሞሪኖ ከሃል ሲቲ ጋር በነበረ ጨዋታ አሰልፎት ቼልሲ ከማንቸስተር ዩናይትድ ጋር ባደረገው ጨዋታ አሰልፈውት በአቋሙ አለመደሰታቸውን ገለጹለት። ይባስ ብለው በ30 ሚሊዮን ፓውንድ ዊሊያንን አስፈረሙ። ኬቨን ደብሬን ከቋሚ ተሰላፊነት ወደ ተጠባባቂነት ተወረወረ። ኪፕ ኢት ሲምፕል በሚለው የደብሬን መጽሐፍ የጆዜና የሱን መለያየት እንዲህ ገልጿል። በህይወቴ አንድ ውሳኔ መቀየር ብችል የቼልሲ ቆይታዬን ከልምዴ ላይ ብሽረው ደስ ይለኛል። ወደ ዶርትመንድ ማምራት ነበረብኝ። 300 ደቂቃ ብቻ ተጫውቼ ቼልሲን ተሰናበትኩ ሲል በምሬት ያነሳል። በተለይ አንድ አጋጣሚ በፍጹም አይረሳውም። ሞሪኖ ኬቨን ደብሬንን ወደ ቢሮአቸው ጠሩት። ከሱ ጋር ዋን ማታ ኤዲን ሃዛርድ፣ አንድሬ ሺርለ፣ ዊሊያም እና ኦስካር ነበሩ። ሞሪኖ የሁሉንም ተጫዋቾች ቁልፍ የኳስ ስርጭቶች፣ ጎሎች፣ ድሪብሎች በፐርሰንቴጅ እያወጡ ተናገሩ እና ኬቨን አንተ ከሁሉ የምታንሰው ተጫዋች ነህ አሉት። ኬቨን ተበሳጨ። እኔን እንዴት ከሌሎች ጋር ታወዳድረኛለህ? እኔ ከነሱ አንጻር የተጫወትኩት ጨዋታ ትንሽ ሆኖ ያለ እንዴት ከነሱ እኩል ውጤታማ እንደሆን ትጠብቃለህ? ኬቨን ከቼልሲም ከሞሪኖም ጋር እስከ ወዲያኛው ተቆራረጠ። በጥር 2014 ተመልሶ በ18 ሚሊዮን ፓውንድ ወደ ቡንደስሊጋው አመራ። ወልስበርግ አዲሱ ክለቡ ሆነ። Kevin De Bruyne, that's a smashing goal. How good was that? How good is he? ዲተር ሄኪንግ የወልፍስበርግ አሰልጣኝ ነበሩ። ቀስ እያሉ በቼልሲ ሞራሉ የተጎዳውን ኬቨንን መለሱት፣ ነፃነት ሰጡት። ወዲያው በቡድኑ ውስጥ ቁልፍ ተጫዋች ሆነ። 21 የጎል ኳሶችን አቀበለ፣ 10 ኳሶችን አገባ። የቡድኑ ምርጥ ተጫዋች ተብሎ ተመረጠ። በቼልሲ እስር ላይ ነበር፣ አሁን ነፃ ሆነ፣ ተለቀቀ። እናም ድንቅ ኮከቡነትን አሳያሉ ዲተር ሄኪንግ። አብሮት የተጫወተው ቲም ክሎስ ደብሬን ከሌሎች ሁሉ የሚለየው እግር ኳስ ሜዳ ላይ ባለው እይታ ነው፣ ከሌላው ተጫዋቾች ከፍ ብሎ የሚያይ ይመስላል ብሎለታል። አንድ ቀን ታዲያ ከማንቸስተር ሲቲ ጥያቄ ቀረበለት። በ2015 ክረምት በወቅቱ በእንግሊዝ እግር ኳስ ታሪክ ሁለተኛው ውድ ተጫዋች የሚሆንበት ዋጋ ተከፍሎ በ55 ሚሊዮን ፓውንድ ለማንቸስተር ሲቲ ፈረመ። የኬቨን ደብሬን መነሳት አሁን በልዩ ሁኔታ ይቀጥላል። De Bruyne is addicted, and De Bruyne scores with the calmness of an assassin. De Bruyne, he's deceived everybody and put Manchester City in front. Ball shot, ball skidded through. ከጥቂት ዓመታት በፊት በቼልሲ ተሞክሮ ላልተሳካለት ተጫዋች ሲቲ ይህንን ያህል ገንዘብ ከፍሎ ተጫዋቹን ማስፈረሙን ብዙዎች እብደት አሉት። በመጀመሪያው ዓመት የሲቲ ቆይታው በማኑኤል ፔሌግሪኒ ቡድን ውስጥ 16 ጎሎችን አስቆጠረ። ለአራት ጊዜያት በአመት የቡድኑ ኮከብ ተጫዋች ተብሎ ተመረጠ። ፕሪሚየር ሊጉንና በቻምፒየንስ ሊግ በሲቲ ታሪክ ለመጀመሪያ ጊዜ የግማሽ ፍጻሜ ቦታን እንዲይዝ ቁልፉን ሚና ተጫወተ። ፔሌግሪኒ እንከን የለሹ ተጫዋች አሉት። ወዲያው 2016 ላይ ፔፕ ጓርዲዮላ ወደ ሲቲ ባሰልጣኝነት መጣ። ተጫዋቹ በጓርዲዮላ ስር እጅግ ልዩ የሆነ ተንደረደረ። የማንቸስተር ሲቲ ኃያል ቡድን ማራኪ ቡድን ሲገነባ የልብ ትርታው ኬቨን ደብሬን ሆነ። በአንዱ የጠረጴዛ ጫፍ ብቻውን ሊዮኔል ሜሲ ይቀመጣል። በዚያው ተመሳሳይ ጠረጴዛ ላይ ወንበር መሳብ ከሚችሉ ኮከቦች አንዱ ኬቨን ደብሬን ነው ሲል ጓርዲዮላ ተጫዋቹን ከፍ አድርጎ ገለጸው።
Sterling. De Bruyne is central here. And Lloris with another moment to forget. Spilling it into the path of Kevin De Bruyne. De Bruyne, three up with him, and there's a tussle on the far side. Here's Jesus and De Bruyne, and that's a splendid goal from Manchester City. በሲቲ በመሃል ያማካይ ቦታ በግራና በቀኝ መስመሮች በአጥቂነት በግራ ተመላላሽነት በተለያዩ ቦታዎች ጓርዲዮላ ያሰልፈው አስተማማኝ ኮከብነቱን አሳየ። ጎል ፈጣሪነት፣ የጸዱ ኳሶችን ማቀበል፣ ታታሪነት፣ እንደ ንስር የተለየ እይታ ሜዳ ላይ ማሳየት ባህሪያቱ ሆኑ። ቼልሲ ምን አይነት ተጫዋች እንዳጣ መወራት ጀመረ። ነፃ 8 ቁጥር የሚል ሚና ተሰጥቶት ወደ ኋላ ጥለቅ ብሎ የሚጫወት አማካይም ሆኖ የሲቲን የጨዋታ ስልት ምት የሚወስነው ኮከብ ሆነ። ደብሬን የሲቲን የማጥቃት እንቅስቃሴም በልዩ እይታውና የኳስ ስርጭቱ የሚጀምረው ኮከብ ሆነ። እናንተ ብቻ ሩጡ፣ ኬቨን ግን ባላችሁበት ቦታ ያገኛችኋል ተባለለት። Jesus pulling it back. De Bruyne! Beauty! Piercing strike from Kevin De Bruyne. Sané. Aguero. Sané continuing his run forward. It's De Bruyne! And he's through! Sets up the first, scores the second. A majestic finish from Kevin De Bruyne. የመሪነት የታታሪነት የአሸናፊነት ተጽዕኖ ከፋለ። ሲቲ በሁለቱ ሲዝኖች በእንግሊዝ ፕሪሚየር ሊግ የተለየ አጫወት ሲያሳይ፣ ዋንጫዎችን ከፍ አድርገው ሲያነሳ፣ የጎል ሪከርዶችን ሲሰባብር፣ ገናና ተጋጣሚዎችን ሲያንበረክክ በቡድኑ የአንበሳውን ድርሻ ከተወጡ ኮከቦች መካከል አንዱ ሆነ። ጓርዲዮላ እንደገና እንዲህ ሲል ገለጸው። እንደሚመስለኝ እሱ ይለያል፣ ግሩም ተጫዋች ነው፣ ሁሉን ማድረግ ይችላል። ከኳስ ውጪ የመጀመሪያ ተፋላሚ እሱ ነው። ከኳሱ ጋር ደግሞ የሚያደርገው ሁሉ ያምርበታል። በ2017-18 የውድድር ዘመን በሲቲ ባሳየው ድንቅ አቋም የተነሳ የፕሪሚየር ሊጉ የዓመቱ ምርጥ አማካይ ፕሌይሜከር ተባለ። የሲቲ የዓመቱ ኮከብ ተጫዋችም እሱ ሆነ። በሲቲ ከ50 በላይ ጎሎችን አስቆጥሯል። በ2019-20 የውድድር ዓመት በቲየሪ ኦንሪ ተይዞ የነበረውን በአንድ የውድድር ዓመት ብዙ የጎል ኳሶችን የማቀበል ሪከርድ ተጋራ። ለሁለተኛ ጊዜም የሊጉ ምርጥ አማካይ ተብሎ ተመረጠ። ከሁሉ በላይ 13 ጎል በማስቆጠር 20 ጎል የሆኑ ኳሶችን በማቀበል 104 ድሎችን በጨዋታ ላይ በመፍጠር የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ በድጋሚ ተመረጠ። በፕሮፌሽናል እግር ኳስ ተጫዋቾች ማህበርም የውድድሩ ኮከብ ተባለ። ስምንተኛው አማካይ በሲቲ ንግስናው ቀጠለ። De Bruyne. Oh, belter! Absolute belter from Kevin De Bruyne. There is no stopping that. Fernandinho, De Bruyne again. Nothing Petacek can do about the second one. Leroy Sané with two to hit in the middle. Jesus and Sterling. Silva and De Bruyne joining in as well. It is De Bruyne. It's two. It's clinical. From defence into attack in the blink of an eye. ዞሮ እግር ኳስ መጨረሻ ላይ ጨዋታ ነው። ፕሮፌሽናል ብትሆንም ሜዳ ላይ ዘና ልትል ይገባል። እኔ ታጋይ ነኝ። ይሄንን ባህሪን ደግሞ ከጌንግ ከነበርኩበት ጊዜ ጀምሮ ተግብሬያለሁ። በህይወት ትልቁ ህልሜ እግር ኳስን መጫወት ነው። ገንዘብ ማግኘት አልነበረም። ጎል ማስቆጠር ድንቅ ስሜት ይሰጣል። ለኔ ግን ለሚያገቡ ሰዎች ኳስ እንደመስጠት የሚያስደስተኝ ነገር የለም ይላል ኬቨን ደ ብሩይን። እግር ኳስን ሲጫወት ያምርበታል። ሜዳ ላይ አእምሮውና እግሩ ይዋሃዱለታል። ኳስ መግፋት፣ የማይዘነፍ ኳስ መስጠት፣ ሜዳውን በልዩ ሁኔታ መቆጣጠር፣ ሌሎች ባላዩት መንገድ ነገሮችን ማየት፣ በጫና መሃልም ትክክለኛውን ውሳኔ መወሰን የሱ መለያ ናቸው። ኮስታራው፣ የተሟላው፣ ባለተሰጥኦ፣ ታታሪው የጨዋታ አቀጣጣይ ኬቨን ደ ብሩይን በትሪቡን የኮከቦች ገጽ። He'll move and it goes in for Kevin De Bruyne and it's touched home by Nicolas Otamendi. A set piece has done the job for Manchester City. Kevin De Bruyne goes in low. Well, he has the face of an angel, but he's a deadly assassin. And Manchester City have doubled their lead. From the one, De Bruyne ahead of him, Sané ahead of him.